ሰላም ክርስቶስ ከሁላችን ጋር ይሁን። እንደምናላችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስኪ እንድነጋገር የፈለኩት ምንድን መሰላችሁ? ሙስሊሞች ሰይጣን ወንድማችን ነው ይላሉ። ሰይጣን ወንድማችሁ ከሆነ በረመዳን ጾም ጊዜ ይታሰራል ብላችሁ ታምናላችሁና ወንድማችሁ ይታሰራልን? ይሄ ወንድማችሁ ሰይጣን አማኝ ነው ወይንስ አማኝ አይደለም የሚታሰረው? የትኛውስ ነው የሚታሰረው? እንደገና ደግሞ አካል ጎዶሎ የሆኑ ምናምን ትላላችሁና ሰይጣን ነው አይደለ? ሰይጣን ነው አንደኛ። ሁለተኛ ደግሞ የበድር ጦርነት ጊዜ ሰይጣን ከነሰራዊቱ ነው የመጣው አይደለ? ጦርነት ሊያርክ። ስለዚህ ሰይጣን ታስሯል የምትሉት ነገር ውሸት ነው። ውሸት ተረት ነው ማለት ነው። የነብያችሁ ተረት። ስለዚህ የነብያችሁን ተረት ደግሞ እዛው በኪሳችሁ ትይዙታላችሁ። በረመዳን ጊዜ ምንም የሚታሰር ሰይጣን የለም ብላችሁ ማመን አለባችሁ ማለት ነው። ለምን መሰላችሁ? አንዱ ካለው አንዱ ጋር ይጋጫል ማለት ነው።